የአቡ ለሀብና የረሱል ሰለም መንገድ ሳይለይ አንድ ሰው ሙስሊም መሆን አይችልም። ምንም ቢመጣ ማለት ነው። ይህ የአላህ ንግግር ነው። የነቢያቶች መንገድ በወላና በበራ የተገነባ መንገድ ነው። ወላና በራ የሚባለው ነገር ሰውየው እምነት አድርጎ እስካልያዘው ድረስ በተግባር እስካላረጋገጠ ድረስ አንድ ሰው ሙስሊም መሆን አይችልም። አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። በአሁኑ ሰዓት እንደሚታወቀው የተለያየ ፊርቃ አለ። ፊርቃው ብዛቱ ስፍር ቁጥር የለውም። ዋናው ነገር ፊርቃ መኖሩ አይደለም። ዋናው ነገር የትኛው ፊርቃ ነው ትክክለኛውን ጉዞ እየተጓዘ ያለው የሚለውን ነገር ነው። ያን ነገር ማወቅ የሚያስፈልገው ደግሞ ያው በመረጃ ነው፣ በአላህ ሱብሓነሁ ወተዓላ ንግግር ማለት ነው። አላህ ሱብሓነሁ ወተዓላ እንዴት አንድ ሰው ሙስሊም እንደሚሆን፣ እንዴት ከእስልምና ክልሎች እንዴት እንደሚሆን፣ እንዴት እንደሚወጣ፣ ምን ቢሰራ ከእስልምና ክልል እንደሚወጣ፣ የትኛውን ሸርጥ ቢያሟላ እስልምና ክልል ውስጥ እንደሚገባ ተናግሯል። እንደሚታወቀው የመካ ሙሽሪኮች በረሱል ሰለም ጊዜ የነበሩ የመካ ሙሽሪኮች ላኢላሀ ኢለላህ ነበር፣ ሰግዱ ነበር፣ ጾሙ ነበር፣ ብዙ መልካምና ኸይር ነገር እንደሚሰሩ አላህ ነግሮናል። ያ ከመሆናቸው ግን ወደ እስልምና ክልል አልገቡ። ልብ በሉ፣ በአላህ እንደሚያምኑ ነግሮናል አላህ። ማመናቸው ግን ወደ እስልምና ክልል አላስገባቸውም። የሳቱት ነገር ምንድነው የሚለውን ነገር ማየት ያስፈልጋል ማለት ነው። እኛስ ምን ይሆን የሳት ነው የሚለውን ነገር ጠቅላላ አድርጌ ላሳያችሁ። ይህ ማህበረሰብ ተውሂድ አለኝ የሚለው ማህበረሰብ ወይም ደግሞ ሽርክ ይቻላል ብሎ የሚሞግተው ማህበረሰብ አብሮ ተቻችሎ የሚኖር ማህበረሰብ ነው ብዬ ብናገር ማጋነን አይደለም። ለምሳሌ ከሌብዬ ሚዲያ ላይ ስም ማንሳት ባልፈልግም የና አባሽ ሊቆች ወይም የና አባሽ ሸሆች እንበላቸው፣ የነሱ ኩፍርና ሽርክ ይታወቃል። እነሱ አባሾች አባሽን አቋም የተከተለ ካፊር ነው እያለ በሌላ መልኩ ደግሞ አይ በተናጠል አናከፍርም የሚል ተውሂድ ተረድቻለሁ የሚል ሰው ካፊር የሚሉት ቀውሉ ንግግሩን ብቻ ነው ማለት። ይሄ ምንድነው? በቃ ሁክም ማሳረፍ ብቻ አለ። ሁክም ሽርክ የሰራ ሰው ካፊር ነው ስላለ ያን ነገር በቃ ወደ ጎን መጣል ስላልቻሉ እንጂ የትኛው ነው ዛፉን ድንጋዩ ነው እንደምታከፍረው? ወዳጄ አንተ ተውሂድ ተረድቻለሁ የምትለው አካል ነው እየነገርኩ ያለሁት። እነዛማ ሽርክ ይበቃል እስቲጋሳ ይበቃል የሚሉ ሰዎች እነሱ ተዋቸው፣ እነሱ ሩቅ ናቸው። ግን አንተ ተውሂድ ተረድቻለሁ ብለህ የምታስብ የመስጊድ ልዩነት አጥሬያለሁ ብለህ የምታስብ ሰውዬ ግን እዚህ ከነዚህ ሰዎች ጋር ያለህ ሙአመላና አቋም ምንድነው? እውነት ካፊር ትላቸዋለህ? ካፊር ካላልካቸው እስከነሱ ጋር ምንድነው ያለ? አቂዳ አይደለም፣ ጥላቻ፣ የግል ጥላቻ ወይም የግል ጉዳይ ነው ማለት ነው ያለያየ። ካልሆነ ወዳጄ ጉዳዩን ቆም ብሎ መፈተሽ ያስፈልጋል። የኢብራሂም አለይሂ ሰላም መንገድ የትኛው መንገድ ነው ከተባለ ከሽርክ ከአሻራኪዎች በራ ያደረገ መንገድ ነው። ከሽርክና ከአሻራኪዎች የጸዳ መንገድ ነው የነቢያቶች መንገድ። ልብ በል፣ ከሽርክ ብቻ አይደለም ከአምላኪዎቹም ነው። አምላኪዎቹ እነማን ናቸው ከተባልክ እነከሌ ተከታዮች፣ እነሱ በሙሉ እዚህ ውስጥ ይገባሉ። እነሱ በሙሉ ተውብተው እስካልመጡ ድረስ በግልም ሆነ በተናጠል ካፊር ነው። ይህ ነው የኢስላም አቋም ማለት ነው። ለምሳሌ አሁን እንደናንተ አካሄድ ጉዳዩን ብናየው እንዴት ሊሆን ነው ቢባል የአቡ ለሀብ ተከታዮች በተናጠል ሲሆን ረሱል ሰለላሁ አያከፍሯቸውም እንደማለት ነው። የእናንተ መንገድ የአቡ ለሀብ ተከታዮች አሉ፣ ረሱል ሰለላሁ ተከታዮች አሉ። ገባ? ምናልባት አንተ ዋና ራኢሱን አቡ ለሀብን ልታከፍረው ትችላለህ። አሁን እኮ ብዙ አቡ ለሀቦች አሉ ፊለውን እምነት ያስተባበሉ። በዚህ ምድር ላይ በጣም ደፋር ፍጡር ቢባል ፊርዓውን ነው። እኔ አምላክ ነኝ የሚል ማለት ነው። ግን እሱ እንኳን
ያላስተባበለው የአላህን ሲፋ ያስተባበሉ ስንት ፊራውኖች አሉ እዚህ ምድር ላይ ማለት ነው። እነዚህ ፊራውኖች ነው እንግዲህ ካፊር አላቸው ሙሽሪክ አላቸው በተናጠል ሲሆን ምናምን እያልክ የምትጃጃል ማለት ግን ተውሂድ አለ ብለህ ከማህበረሰቡ ጋር የሚረጋገጠው በወላና በራህ ወዳጅ የአቡ ለሀብ ተከታዮችና የረሱል ሰለም ተከታዮች ለይተህ ስትመጣ ነው። ለምሳሌ ልበልህ ይኸውልህ ተከትሎ የሚመጡ ነገሮች አሉ ግዳጅ ሆኑ ማለት ነው። ለምሳሌ የአንድን ካፊር ሰው እርዱንም አትበላለትም ከሱ ጋር ዲናዊ ሙአመላም የለም እንደ ዱንያ ሸሪዓው በፈቀደው ልክ ታስኬዳለህ። እንደ ዲን ግን ምንም አይነት ሙአመላ የለም። ከሱ ጋር ጋብቻም ግንኙነት የለም። የሱ የሙሽሪክ የሆነ ሴት አላህ ሐራም አድርጎባል። እርዱንም እንደዛው አየው። ግን ይሄ ሁሉ ነገር ተረስቷል ማለት ነው። ምክንያቱም ተውሂድ ሲሳት ብዙ ነገሮች ነው መሰረቱን ሲሳት ብዙ ነገሮች ጋር ሂደት ላተማለህ እና ወዳጄ አንተ የሰማው ሁሉ ማለት ነው እኛንም ሆነ አንተንም በሰማነው አላህ ተጠቃሚ ያርገንና ያለንበትን ጉዳይ ያለበትን ሁኔታ ያለንበትን እምነት ከነቢያቶች ከረሱሎች ጋር ያገናኘን በሁጃ እምነታችንን መገንባት አለብን። ይሄ ግሩፕ ተከታይ አትሁን ወዳጄ። ይሄ አንዱ ፊርቃ ምናምን አለቅላቂ አንዱ ፊርቃ ደጋፊ ምናምን እንደዛ ከዚህ ውጣ። እውነት እሳት የሚያስፈራ ከሆነ እውነት ሐቅ የምትፈራ ከሆነ ከዚህ ውጣና ማለት ነው። አንተ ሁጃን ተከታይ ሁን። ሁጃን ደግሞ እንዴት ነው መረዳት አለብህ። ብዙ ሰዎች ብዙ ዑለማ ነን ተብዮች ብዙ ነገሮችን አንጋደው አጣመው ለራሳቸው በሚመቻቸው መልኩ የተረዱ ስንት ጠማማ ዑለማዎች አሉ። ሁሉንም ናቸው ባልልም ማለት ነው። ስለዚህ ራስን ማግለል ነው የሚጠበቅብህ። ራስን ከዚህ ማውጣት